አንዳንድ ሰዎች አሁንም ስልካችሁ ላይ ከላይ የምትመጣው ቺ አረንጓዴ ምልክት ግራ ታጋባችኋለች። ስልካችን ተጠልፏል ምናምን ብላችሁ ታስባላችሁ። ከዚህም በፊት ቪዲዮ ሰርቼላችሁ ነበር። ምን እንደሆነች ካላወቃችሁ በቀላሉ ልንገራችሁ። ይሄም እንግዲህ አንድሮይድም አይፎን ስልኮችም ላይ ያለ የሴኩሪቲ ወይም ደግሞ የደህንነት ፊቸር ሲሆን ምንድነው የሚያደርገው ስልካችሁ ላይ ካሜራ፣ ማይክሮፎን እና ሎኬሽን ወይም ጂፒኤሳችሁ መስራት ሲጀምር እየሰራ ነው ብሎ ለእናንተ የሚነግራችሁ ወይም የሚያሳውቃችሁ አማራጭ ነው ወይም ፊቸር ነው ማለት ነው። ይሄ ምንድነው የሚጠቅማችሁ እናንተ እነዚህ ነገሮች ሳትጠቀሙባቸው መምጣት የለበትም። ማለትም እናንተ ካሜራችሁ ላይ ስትገቡ ይሄ ምልክት ይመጣል፣ ችግር የለውም እናንተ እየተጠቀማችሁበት ነው። ቴሌግራም ላይ ሊሆን ይችላል ወይም ኢንስታግራም ላይ ወይም ደግሞ በአፕሊኬሽን ድምጽ እየቀዳችሁ ከሆነ እናንተ ማይኩን እየተጠቀማችሁት ነው ማለት ነው። ስለዚህ ይሄ ምልክት ይመጣል፣ ምንም ችግር የለውም። ችግር የሚሆነው እንግዲህ እነዚህ ያልኳችሁ ነገሮች እናንተ ሳትጠቀሙ ወይም ሳትከፍቱ በራሱ ስልካችሁን ሎክ አድርጋችሁት ወይም ደግሞ ሌላ አፕሊኬሽን ቲክቶክ ላይ ስክሮል እያደረጋችሁ ከላይ ይሄ ምልክት የሚመጣባችሁ ከሆነ ከጀርባ በድብቅ ምናልባት የሆነ አፕሊኬሽን እየተጠቀመው ምናልባትም የሆነ ሰው እየተከታተላችሁ ሊሆን ይችላል ማለት ነው። በቀላሉ ኮንትሮል ፓናላችሁን እንደዚህ ወደታች ካንሸራተታችሁ በኋላ ከላይ ምልክቱን ስትጫኑ የትኛው አፕሊኬሽን ያንን ነገር እየተጠቀመው እንደሆነ ካሜራውን፣ ማይኩን ወይም ጂፒኤሱን እየተጠቀመው እንደሆነ እንደዚህ ያሳያችኋል ማለት ነው። ስለዚህ ያንን አፕሊኬሽን እናንተ የማታውቁት ከሆነ አፕሊኬሽኑን በቀላሉ ከስልካችሁ ላይ ማጥፋት ትችላላችሁ ማለት ነው። ይመቻችሁ።